ሰላም ወደ ተከበራችሁ የቻናላችን ተከታታዮች በድጋሚ ለሌላ የፊልም ግብዣ ተገናኘን። የዛሬው የፊልም ግብዣችን የሚሆነው ከአክሽን ይዘት የሚመደበውን በ2025 የተለቀቀውን የወርኪንግ ማን ፊልም ነው። ታሪካችንን ከመጀመራችን በፊት ፍቃደኛ ከሆኑ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር አድርጉ። ታሪካችን የሚጀምረው አንድ ሰው በመኪና ውስጥ ተኝቶ ከእንቅልፉ በአላርም ምክንያት ሲነቃ ነው። ሰውየውም ሌቮን ኬን ይባላል። እርሱም ከነቃ በኋላ በመኪና ውስጥ ሆኖ ጥርሱን ይቦርሽና ራሱን ለስራ ያዘጋጃል። ለስራ ቦታውም እንዲቀርበው ብሎ እዛው አካባቢ መኪናውን አቁሞ ስለነበር ወዲያውኑ ወደ መስሪያ ቤቱ ቅጥር ግቢ ያመራል። ሌቮንም በጋርሺያ ፋሚሊ የኮንስትራክሽን ሳይት ውስጥ ይሰራ የነበረ ሲሆን አብረውት ከሚሰሩ ሰራተኞች አንደኛው ምግብ በምሳቅ አድርጎ ሲሰጠው እንመለከታለን። ቀጥሎም ለሰራተኞቹ የስራ ሁኔታ መግለጫ ይሰጣቸውና ሁሉም በሞራል ወደ የስራው ያመራል። ሌቮን ወደ ቢሮ ሲገባ በቢሮ ውስጥ ጆይን እና ባለቤቱን ካርላን እንዲሁም ሴት ልጃቸውን ጄይን እንመለከታለን። ሌቮንም ገብቶ ሰላምታ ከተለዋወጡ በኋላ የሌቮን ሐሳብ ከመስኮቱ ውጪ ባለ ነገር ይወሰዳል። ስለዚህም ከቢሮ በመውጣት ወደ ቦታው አመራ። በዚያም የማፊያ ቡድን የሆኑ ሰዎች አንድ ሰራተኛን እየደበደቡት ያገኛቸዋል። ይህኔ ከኋላ ደርሶ ከነርሱ ጋር ግብግብ በመግጠም አንደኛው ላይ መሳሪያ ይደቅንበታል። ጄኒም ከነገሩ በኋላ ወደ ሌቮን ቀርባ ስለ ቀድሞ ውትድርና ህይወቱ ጠቅሳ ልታወራው ስትሞክር ማንም ቀድሞ ወታደር እንደነበር እንዲያቅ እንደማይፈልግ ይነግራታል። ከዚያም ይዛለት የመጣችውን ምግብ ሰጥታው ትሄዳለች። ከዚያም ሌቮን ሴት ልጁ ሜሪን ለማግኘት ይመጣል። እሷም እየጠበቀችው ስለነበር ቀጥታ ወደ መኪናው ትገባለች። ቀጥሎም ሌቮን ከሟች ባለቤቱ አባት ጋር ይነጋገራል። በንግግራቸው መሃል አማቹ ልጁ ራሷን እንድታጠፋ ያደረገው እርሱ ራሱ ሆኖ እያስመሰለ እንደሆነ ነግሮ ልጁን እንኳን እንደሚገባ መንከባከብ ስላልቻለ ሜሪን ማግኘት የሚችለው በአንድ ሳምንት ለ2 ሰዓታት ብቻ እንደሆነ ይገልጽለታል። ሌቮንና ሜሪ ምግብ እየተመገቡ እያለ ስጦታለሽ ብሏት አንድ ነገር ሰጣታል። እሷም ተቀብለው ስትመለከት የእርሷና የሟች እናቷ ፎቶ ሆኖ ታገኘውና እናቷ አብራቸው ባለመኖሯ በፊቷ ላይ ቅሬታ ይታያል። በመቀጠልም ሌቮን ወደ ጠበቃው ሄዶ ልጁን ለማሳደግ አለመቻሉን ይናገራል። ጠበቃውም ለምን አማች ይሄን ያህል ይጠሉሃል ብሎ ይጠይቀዋል። ሌቮንም ልጁን እኔ የገደልኳት ስለሚመስለው ነው ብሎ ይመልሳል። እውነታው ግን እርሷ የሞተችው ሌቮን በጦር ሜዳ በነበረ ሰዓት ብቻዋን ሁሉንም ነገር መወጣት ባለመቻሏ ከጭንቀት የተነሳ ራሷን አጥፍታ መሆኑ ነው። በመጨረሻም ሌቮን ጉዳዩን ለማስቀጠል የሚያስፈልገውን ገንዘብ ይሰጣቸዋል። ሌቮን የሚያድረው አንዳንዴ አልጋ ቤት ተከራይቶ ሌላ ቀን ደግሞ መኪና ውስጥ ተኝቶ ነበር። በዚያኑ ምሽት ላይም ጄኒ በክለብ ውስጥ ከጓደኞቿ ጋር ሆና እየተዝናናች ነበር። በክለቡ ውስጥም ባርቴንደር ሆኖ ከሚሰራው ማፊያ ጋር እየተነጋገረች ሳለች ጓደኛዋ ስላመማት እሷን ይዛ ወደ መታጠቢያ ቤት ትሄዳለች። ከዚያም ጄኒ ወደ ቤት መመለስ እንዳለባት አስባ ከክለብ እየወጣች ሳለ አንድ ሰው ከኋላዋ መጥቶ ያፍናታል። በሚቀጥለው ጠዋት ላይም ሌቮን ወደ መስሪያ ቤቱ ሲመጣ ፖሊሶች ከነጆይ ቢሮ ሲወጡ ይመለከታል። እርሱም ሄዶ ምን እንደተፈጠረ ሲጠይቃቸው ጄኒ በዚያ ወጣ እንደቀረች አባት በሐዘን ይነግረዋል። ቀጥሎም $50,000 ልስጥህና ልጄን ፈልገህ አምጣልን ይለዋል። ነገር ግን ሌቮን የቀደመውን ስራውንም ሆነ ህይወቱን በምንም ሁኔታ መርገም ስለማይፈልግ ሳይስማማ ቀርቶ ይወጣል። ወጥቶ መሄደው የቀድሞ ውትድርና ጓደኛው ጌኒ ጋር ሲሆን በቀድሞ ውትድርና ህይወቱ በደረሰበት አደጋ ምክንያት አይኑ ጠፍቶ ነበር። ስለዚህም ነገር ሌቮን ይቅርታ አይንህን ማስረፍ አልቻልኩም ሲለው ህይወቴን ግን አስረፋል ብሎ ይመልስለታል። ሌቮንም የመጣበትን ሐሳብ ይነግረዋል። እርሱም ያለቃው ሴት ልጅ በመጥፋቷ እሷን መፈለግ ወይም አለመፈለግ እንዳለበት ሊያማክረው ነበር። ጌኒም እርሷን መፈለግ ካለበት በሙሉ ኃይሉ እንደሆነ ይነግረውና ይስማማል። ያንኑ ቀን ምሽት ላይም ሌቮን ወደ ክለቡ ሄዶ ጄኒ ከመጥፋቷ በፊት ያለውን ነገር መመርመር ጀመረ። በምርመራውም የጄኒ የተበጠሰ አንድ ጌጥ ያገኝና በዚያ ቦታ ላይ እንደታፈነች ይጠረጥራል። ቀጥሎም ምሽት ላይ የክለቡ ባርቴንደር ከክለቡ ሲወጣ ተከትሎት ወደ ቤቱ ይመጣል። ከዚያም ስለ ጄኒ የሚያውቀው ነገር ካለ ይጠይቀዋል። ነገር ግን ሰውየው ምንም እንደማያውቅ ሲነግረው ሌቮን እየቀጣው እንዲናገር ያስገድደው ጀመር። ስቃዩ በዛበት ባርቴንደርም ሊናገር ሲል ሁለቱ ጓደኞቹ ወደ ቤት ውስጥ ይመጣሉ። ይሄኔ ባርቴንደሩ በመጮህ ለእርዳታ ይጣራል። ነገር ግን ሌቮን ባርቴንደሩን አስቀድሞ በመውጣት የጓደኞቹ ጥይት በእርሱ ላይ እንዲያርፍ ያደርጋል። ከዚያም ሁለቱንም ይገላቸዋል። የባርቴንደሩንም ሰውነት ገልጦ ሲመለከት የማፊያ ቡድን አባል እንደሆነ ይረዳል። ቀጥሎም በዚያ የነበረውን ገንዘብ ይዞ ከስፍራው ይሄዳል። በሚቀጥለውም ቀን የማፊያ ቡድን አባል የሆነው ወሎ ወደ ሟቹ ቤት ይመጣል።
እርሱም የተፈጠረውን ከተመለከተ በኋላ የሆነ ሰው ሊያጠቃቸው እየሞከረ እንደሆነ ይጠረጥራል። ቀጥሎም ስፍራውን እንዲያጸዱ ነግሯቸው ይወጣል። በዚህ ጊዜ ግን ሌቮን የተከታተለው ስለነበር አመቺ ጊዜ ሲያገኝ ወደ ቤቱ ውስጥ ገብቶ ወሎን ካሰረው በኋላ ስለ ጄኒ የሚያውቀውን ነገር ይጠይቀዋል። ነገር ግን ወሎ በሌላ ቋንቋ እያወራ ሊነግረው ፈቃደኛ ስላልሆነ ወደ ውሃ ውስጥ ገፍትሮ ይከተዋል። ከዚያም ሌቮን ወሎን ቀርቶ ስለነበር ሲተረጉመው ዴሚ ወደሚባል ሰው ፍንጭ ይሰጠዋል። ዴሚም የወሎ ልጅ ነው። ቀጥሎም ሌላ የማፊያ ቡድን አለቃ የሆነ ኡሪ የሚባል ሰው በወሎ ቤት ተገኝቶ ቪዲዮዎችን ከተመለከተ በኋላ ወሎ ለእርሱ ታማኝ እንደነበር፣ ዴሚ ግን እንደሱ እንዳልሆነ ተናግሮ ሌቮንን ይዘውለት እንዲመጡ ትዕዛዝ ይሰጣል። ሌቮንም ወደ ፖሊስ ጓደኛው ደውሎ ስለ ዴሚ መረጃ እንዲሰጠው ሲጠይቀው ዴሚ ቀላል ሰው ባለመሆኑ ልክ እንደ ዕቃ ከፋፋይ ሆኖ ብቻ መቅረብ እንደሚችል ይገልጽለታል። በዚያኑ ምሽት ላይም ሌቮን ዲሚን ሊያገናኘው ወደሚችልበት ሰው መጠጥ ቤት ገብቶ መጠጥ አዞ ያለ ከውስጥ በደህንነት ካሜራ እየተመለከቱት ያሉ ሰዎች አዲስ ሰው መግባቱን ይነጋገራሉ። ሰዎቹም በካሜራው አቅርበው ሲመለከቱት መሳሪያ ይዞ ስለነበር አንደኛው ሰውዬ ወደ እርሱ ሄዶ መጠጣት ጀመረ። ሌቮንም ገንዘብ ያሳየውና ይዞት ወደ ውስጥ ይገባል። በዚያም ደች ከሚባል ሰው ጋር ሲነጋገር አንዲት ሴት መታ ፖሊስ እንደሆነ ትነግረዋለች። በዚህ ጊዜ ሌቮን እጹን ለፋርማሲ እንደፈለገው ይነግረዋል። ደችም ፖሊስ የሚባለው ነገር ስለከነከነው የምር ፖሊስ ካልሆነና ሰራተኛ ከሆነ በክለቡ ውስጥ ተቀምጠው ከነበሩ ሰዎች ጋር ተፋልሞ ካሸነፈ የዴሚን አድራሻና እጹን እንደሚሰጠው ቃል ይገባለትና ግጥሚያውን ሌቮን ይጀምራል። ሌቮንም ሁሉንም ዘርሮ አንዱን ሊጨርሰው ሲል ደች በመሃል ገብቶ ያቋርጠውና እውነትም አንተ ጠንካራ የሥራ ሰው ነህ ብሎ ሰላምታ ይለዋወጡና ሐሳቡን ተቀብሎ ይሸኘዋል። በሚቀጥለውም ቀን ደች በቃሉ መሰረት በሌቮ መኪና ውስጥ ያስቀመጠውን እጽ እንዳገኘ ይጠይቀዋል። ምሽት ላይም ደውሎ ዴሚን ለማግኘት ሲመጣ ሱፍ እንዲለብስ ይነግረዋል። ሌቮንም እንደተባለው አድርጎ ይመጣና ዴሚን ያገኘዋል። ከዚያም ዴሚ ራሱን የሚገልጽ ነገር ሲጠይቀው መንጃ ፍቃዱን አውጥቶ ይሰጠዋል። ዴሚን በራሱ መንገድ ካጣራ በኋላ አብረው ለመስራት ይስማሙና እጹን ይሰጠዋል። ነገር ግን ሌቮን ከወጣ በኋላ ሙሉ ለሙሉ ሽንት ቤት ውስጥ ይጨምረዋል። ወደ ቤትም ከመጣ በኋላ የጄኒን ፎቶ ሲመለከት ቫይፐር የተባለ ሰው ከኋላዋ ሆኖ ፎቶ እያነሳት ያስተውልና እርሱን ለማግኘት እየሄደ ሳለ የኡሪ ሰዎች ይይዙታል። ከነርሱ ጋርም ከተጋጠመ በኋላ ሁለቱንም ገሎ መኪናውን ወደ ወንዝ ገፍትሮ ይጥለዋል። ይሄኔ ኡሪ የሰዎቹን ሬሳ ሲመለከት አዲስ የማፊያ ቡድን አቋቁሞ ሌቮንን ለመያዝና ከዴሚ ጋር ያለውን ነገር ለማቆም ያስባል። ይሄን ጊዜ በሌላው ትዕይንት ዴሚ በቀድሞ ስምምነት ላይ የሆነ ግራ የሚያጋባ ነገር ስለተመለከተ አንዱን ይዞ ሊገለው ሲል ኡሪ ይመጣና ለአባቱ ሞት ተጠያቂ እንደሆነ ይነግረዋል። አያይዞም ዴሚ ቀጣዩ ሟች እንደሆነ ይገልጽለታል። በመቀጠልም ሌቮን ልጁን ሜሪን ከትምህርት ቤት ይዞ ሲመጣ የአማቾቹ ቤት የተቃጠለ እንደሆነ ያስተውልና በፍጥነት ወደ ውስጥ በመግባት አማቹን ይታደገዋል። አያይዞም በእርሱ ምክንያት ስለተፈጠረበት ነገር አንስቶ ይቅርታ ይጠይቀዋል። ከዚያም ልጁን ለጓደኛው ጌኒ ሰጥቷት ራሱን ለሚቀጥለው ፍልሚያ ሲያዘጋጅ እንመለከታለን። በዚህ መሃል ትዕይንቱ ጄኒ ከአሳሪዎቹ አምልጣ እየሄደች ሳለ የፖሊስ መኪና ታገኝና እንዲያተርፏት ጠይቃቸዋለች። እነርሱ ግን ሙሰኛ ነበሩና መልሰው ለአጋቾቿ ይሰጧታል። እነ ቫይፐርም ጄኒን ለመግደል አነጣጥረው እያለ የቫይፐር ስልክ ይጠራል። ስልኩንም ሲያነሳ አንድ ሰውዬ ልጅቷን ካልገደላት ለአንድ ምሽት ብቻ እንደሚፈልጋት ይጠይቀዋል። እርሱም በዚያ ተስማምቶ ይዞለት ይሄዳል። በሌላ በኩል ሌቮን ታጥቆ ወደ ዲሚ መኖሪያ ከመጣ በኋላ ጠባቂዎቹን በሙሉ ገሎ ወደ ውስጥ ይገባል። ዲሚም ይሄን ሲመለከት አንዷን ሴት ይዞ ከቀረብከኝ እገላታለሁ ብሎ ማስፈራራቱን ሳይጨርስ እጁን በጥይት መቶ ይጥለውና ስለ ጄኒ አድራሻ ይጠይቀዋል። ቢሆንም ግን ዲኒ ካልገደለው ብቻ እንደሚነግረው ያሳውቀዋል። ሌቮንም ይስማማና መንገድ ይጀምራሉ። በመጨረሻም ሌቮን ዲሚ ለምን 19 ዓመቷን ጄኒን እንደጠለፈ ይጠይቀዋል። ዲሚም ከእሱ በተጨማሪ ሴቶችንም ለሽያጭ ስለሚያቀርብ እንደሆነ ይገልጽለትና ለምን በዚህ ልክ እንደዚህ ዋጋ እንደሚከፍል ይጠይቀዋል። ሌቮንም መልሶ ሴት ልጅ አለ ብሎ ይጠይቀዋል። ዲሚም በጭራሽ ብሎ ይመልሳል። ይሄኔ ሴት ልጅ ከሌላ አታውቅም ብሎ ይገፈትረውና በወደቀበት ገድሎት ወደ እነ ቫይፐር ያመራል። ቀጥሎም በተለያየ ቴክኒክ ወደ ውስጥ ከገባ በኋላ ቫይፐርና ግብረአበሮቹን ገሎ ጄኒን ነፃ ያወጣታል። ከዚያም ከቤተሰቦቿ ጋር ያገናኛታል። ልጃቸውንም በሰላም ያገኙ የጄኒ ወላጆች በደስታ ተቃቅፈው ካለቀሱ በኋላ ሌቮንን በጣም ያመሰግኑታል። በማብቂያውም ላይ ታሪኩ ሌቮን ከልጁና ከጌኒ ቤተሰብ ጋር አራስ ሲበሉ አስመልክቶ ይጠናቀቃል።